ክርስቶስ እንዲህ ብሎናል። ደስ ይበላችሁ ክርስቲያኖች፣ አንድ ነገር ልንገራችሁ። እኔ ከዚህ ሰዓት እንደዚህ እየጾምኩ ነው ብለህ እንዳጎርር ክርስቶስ እንዲህ ብሎሃል። አፍህ ይሽተት ይግማ፣ በዚህ ሰዓት እየጾምኩ ነው ብለህ እንዳጎርር አምላክ እንዲህ ብሎሃል። ግብዝ እንዳትሆኑ። ደስ ይበላችሁ። በእስልምናው ግን እየጾምኩ ነው ብሎ ማውራት አለበት ገነት ለመግባት። አፉ መግማት አለበት ባላ ዘንድ ግማቱ ተወዳጅ ስለሆነ አመጣላችኋለሁ መረጃውን። ክርስቶስ ግን እንዲህ ብሎናል። መናገር ራሱ አስፈላጊ ስላልሆነ ስትጾሙ እንደ ግብዞች አትጠውልጉ። ሙስሊሞች ካዩያችሁ ሲጾሙ ሲሉ ታገኟት። ምን ነው ጾሜ ነኝ ይሉሃል አትበሉ። ለሰዎች እንደ ጾመኛ ሊታዩ ፊታቸውን ያጠወልጋሉና ሙስሊሞች ምን ያደርጋሉ? ፊታቸውን ያጠወልጋሉ፣ አፋቸውን ያገማሉ። ባላ ዘንድ ተወዳጅ ነው ብለው ስለሚያምኑ ይሄንን ክርስቶስ ዋጋ እንደማያሰጥ እንደዚህ ማድረግ፣ አፍህም ማግማት፣ ፊትህም ማጠውለግ ጥቅም እንደሌለው ነገረን። እውነት እላችኋለሁ ዋጋቸውን ተቀብለዋል። እናንተ ግን ስትጾሙ በስውር ላለው አባትህ እንጂ እንደ ጾመኛ ለሰዎች እንዳትታይ ራስህን ተቀባ። ሙስሊሞች ታያችሁ ይጠወልጋሉ፣ አፋቸውን ያገማሉ። ግማቱ አይቻልም። ታክሲ አብራችሁ የምትቀመጡ ከሆነ ምን እንደሚሸጥ ምክንያቱም ሽታው ምን ተብሎ ነው የሚታመነው? በጣም ነው የምታሳዝነው። የእምነት አስተማሪ የሆነ ንግግርህ ራሱ በጣም ነው የሚገርመው። ኢዴት ኮባራስ ከሰሩኝ ቢኒ ስራ አስገባችሁ ነው ያከበርኳቸው። እዚህ ስማቸው ራሱ በደንብ አስተውሉ። እናንተ ግን ስትጾሙ በስውር ላለው አባት እንጂ እንደ ጾመኛ ለሰዎች እንዳትታይ ተቀባ። ሙስሊሞች አይፈቀድላቸውም። ይሄ ዲስ ዱድ መታጠብ ራሱ ፀጉርሽ ደጋግመሽ ማበጠር ራሱ ጋነም ይከትሻል፣ አይፈቀድልሽም በአዲሱ መሰረት። የጾም ስርዓት ደግሞ ቁርአኑ ላይ የለም። ፊትህን እንደዚህ አድርግ አልተገለጸም። በቀን 5 የምትሰግጂው ሰላት ሰዓቱ ኤግዛክት ተነግሯል አለች። የለም፣ ሽታውም የለም። እኛ ጋስ ይሄንን እንደ ግብዝ አታድርጉት ተባለ። ዛስ ጉድ። በስውር አባትህ እንጂ እንደ ጾመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባትህ በግልጽ ይከፍልሃልና። ስለዚህ እኛ ለሰዎች ለመታየት ብለን ጾመኛ ነን እያልን መፎከር አይጠበቅብንም፣ መናገርም አይጠበቅብንም። ይህንን ስርዓት መጽሐፍ ዲድስቅልያ በስርዓት ያስቀምጠዋል። ታቅም በላይ ሎክ እኛ ምንድን ነን? የእግዚአብሔር ቤተ መቅደስ ነን። የእግዚአብሔር ቤተ መቅደስ እንደመሆናችን ሰውነታችንን መንከባከብ መጠበቅ ደግሞ ግዴታችን ነው። በደንብ አስተውሉ። ሰው እንደዛ ከሆነ ከአቅሙ በላይ አንድ ሰው ሰዓት ለምሳሌ አንዱን 6 ሰዓት እንትን ሊል ይችላል፣ አንደኛው ደግሞ 9 ሰዓት፣ አንደኛው 12 ሰዓት እንደዚህ ያለች የምንጾመው የስጋዊ ፍላጎታችንን አንድም ልንገልበት ነው። በደንብ አስተውሉ። ወደ እግዚአብሔር የምንቀርብበት ነው እና አንድ ታማሚ የሆነ ሰው በደንብ አስተውሉ። አንድ የሚያማው ሰው ወይንም ማይችል ሰው ለምን 12 ሰዓት ድረስ አጾመም ተብሎ ሊባል አይችልም። ሰዓት እንዴት አንደኛው በ9 ሰዓት እንትን አለ፣ አንደኛው በ7 ሰዓት። አንድ የሚያማውን ሰው ለምን እስከ 12 ሰዓት አልጾምክም ካልከው ከአቅሙ በላይ ሊሆንበት ይችላል ማለት ነው። ስለዚህ ያኛው 9 ሰዓት ሊበላ ይችላል፣ ያኛው 9 ሰዓት ሊበላ ይችላል። ሁሉ እኩል አይደለምና ደግሞም ዋናው ጾም አለው የሚለው አይደለም፣ እሱ የግብዞች ነውና 12 ሰዓት አይደለም 6 ሰዓትም ተው 7 ሰዓትም ተው 20 ሰዓትም ብትጾም 20 ሰዓትም ተው ዓመትም ብትጾም ክርስቶስን ሳታገኝ ጾምህ ትርጉም አልባ ነው። ጾምህ ትርጉም አልባ ነው። እህታችን በረመዳን ወቅት ፔሬድ ካየች መጾም አይፈቀድላትም። በሱ ምክንያት ደግሞ ገሃነም ገቢ ነች። እኔ አይደለም ያልኩት ነብዩ ነው። በረመዳን ወቅት መሐመድ አይሻን ከንፈሯን ይስማል፣ ምላሷን ይጠባል፣ ፎንድሊንግ ያደርጋታል። ፎንድሊንግ ማለት እግር ገጥሞ
ማሻሸት፣ እግር ወሲብ ማድረግ ብለው ነው ያስቀመጡት ሙፈሲሮቻችሁ ሊቃውንቶቻችሁ። በጾም ወቅት ቀን ላይ ማታ ማታ ደግሞ ወሲብ ማድረግ ፈቅዶታል። በቀራ ላይ 285 ወይም 87 ይሄም የሆነበት ደግሞ አልመይዳ 85 መሰረት በማድረግ ነው። ምላስ ስጠባ እየዋልክ ማታ ወሲብ እያደረግ ቀንን ሽፍት አድርገህ በልተህ ጾም ያለው አትበል። ክርስቶስ ደግሞም ይሄንን ጾመኛ ነኝ እያልክ እንድታወራም አልፈቀደልህም። ክርስቶስ የግብዞች አካሄድና አደራረግ ስለሆነ ሐዋርያው ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 7 ላይ ቁጥር 4 ላይ ለጸሎት ተጉ ዘንድ ተስማምታችሁ ካልሆነ በስተቀር አልጋን ለዩ አለ። ባልና ሚስትን በጾም በጸሎት ወቅት ላይ ተስማምተው አልጋ እንዲለዩ ነገረን። እኛ ስርዓት እያንዳንዱ ላይ ጾሙ ተነገረን ማለት ነው። ቀን ምላስ ስጠባ እየዋልክ እንደ መሐመድ ምላስ ሲጠባ ውሎ ማታ ወሲብ ማድረግ የቀኑን ሽፍት ወደ ማታ መለወጥ ጾም አይደለም። ሰዓት ኤግዛክት አልተነገረንም። በቀን 5 ጊዜ የምታፈነዱሉት ካልተሰገደ ገነት አገቡ የምትሉት ቁርአናችሁ ሽታውም የለም። አላህ ከሌሊቱ 1/3 ይወርዳል። ኢትዮጵያ ሲወርድ ካናዳ እንዴት ነው የሚሆነው? አሜሪካ እንዴት ነው የሚሆነው? አታውቁትም። እንኳን የእናንተን የጾም ተውና የአላህ መውረጃ ሰዓት አሁን አላህ ከአርሽ በላይ ሁን ከአርሽ በታች አታውቁትም። አንዳንዴ ዲንፌ አታኪንግ ሜንታሊቲ ይዛችሁ እኛ ጋር አትምጡ። መጽሐፍቶቻችሁን ጠንቅቃችሁ መርምሩ፣ ወቁ። ዶግማችን ምንና ምንድን ነው የሚለውን ለዩ። የእናንተን ጭንቅላት ይኸውላችሁ እንደዚች ነው የምትጸየፋት። ኤኒዌይስ